እባካችሁ ምግብ ለማድረስ እንኳን ልቀር እባካችሁ በመቤቴ የወንጀል መቅጫ መሰረት እያንዳንዳቸው ከ3 ወር እስከ 3 ዓመት እስራት ረግጠ አሁን ይሄ ዘመን የሚረገጥበት ጊዜ ነው። አዶናይ ሊፈታ እንደሆነ መግለጫ ተሰጥቷል። ሌሎች ቲክቶከሮችም እንግዲህ በብዛት እየታሰሩ ነው። በትናንትናው ዕለትም ብዙዎችም እኔን እንኳን ተውኝ ያሉ ከዚህ በፊት የሰሯቸውን ስራዎች ብዙዎቹ ታዋቂዎቹ ይቅርታ እየጠየቁ ነው። አዲስ አበባ ከተማ አስተዳደር ከንቲባ የሆኑት አዳነች አቤቤ መግለጫም ሰጥተዋል። አዶናይ ይፈታል፣ ማድረግ ያለበትና የሌለበትን አስተምረን እንለቀዋለን። የሌሎቹ ጉዳይ ግን ያንዳንዶቹ ከ3 ወር እስከ 3 ዓመት ሊያሳስር እንደሚችልም እየተነገረ ነው። ለዚህም ይመስላል ቀጣይ ወንድማችን በፍርሃት እባካችሁ እኔን እንዳታስሩኝ ቢያንስ ምግብ እንኳን አቀብላችሁ የምር አንጀቴን ይበላል። አትሊስት እኔ ምግብ እንዳደርስ ልቅር እባካችሁ ምግብ ለማድረስ እንኳን ልቅር እባካችሁ በመቤቴ እኔ ለራሴ ድሃ ነኝ፣ ምንም የለኝም። እባካችሁ እኔ ለራሴ ድሃ ነኝ። ጋይስ ተው ፕሊዝ እወዳቸዋለሁ። የምር የተናገረው ነገር አንጀቴን ያበላኝ እግዚአብሔርን። በቃ ድሃ ነኝ አለ። አይገርም? በቃ ድሃ ነኝ አትሰሩኝ፣ ቢያንስ ለታሰሩት ሰዎች እንኳን ምግብ ላቀብላለ። አያችሁ አእምሮ ላይ ምን አይነት ፍራቻ እንዳለ እዚህ ላይ እንደተረዳችሁት ማለት ነው። ብዙዎች በፍርሃትና በተፊት እየሰሩትንም ስራ ይቅርታ እየጠየቁ ነው። በአንድ ወገን አስተማሪነት አለው በደንብ ነገር ግን አንዳንዶቹ በእነሱ ምክንያት እንዳይታሰሩና በደል እንዳይደርስባቸው ለማለት ነው። አሁን ላይ ግን ብዙዎች ይቅርታ እየጠየቁ ነው። በቃ በፈጣሪ ተውኝ እኔ ምሳ እንኳን ላቀብል የሚለው ምን ያህል እንደተሰማውና ብዙዎችም ሀሳብ እየሰጡ ነው። ታዋቂ ቲክቶከሮችም በእስር እየገቡ ነው። ማን ገቡ? በትናንትናው ምሽትን ብቻ በጣም ብዙ ታዋቂ ቲክቶከሮች ወደ እስር ገብተዋል ማለት ነው። ብዙዎችም ይቅርታ እየጠየቁ ነው። በአሁኑ ሰዓት የአዶናይ ካሜራማን ናፒ በቁጥጥር ስር መዋሉ ተሰምቷል። በቁጥጥር ስር የዋለበትም ምክንያት በቲክቶክ ገጹ ላይ ከባህልና ከሀገራዊ ስነ ምግባር ውጭ ይዘቶችን ይዞ በመቅረቡ ነው። አግባብ ያልሆኑ አለባበሶችን ለብሶ በመገኘቱ ነው። በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ ሊልጄና ፕሬዝዳንት ማሜ በፖሊስ ቁጥጥር ስር ውለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ አስታውቋል። በቲክቶክ ስሙ ሊልጄ ወይም ጎይጋር ኮት ውልዋይ እና ከእርሱ ጋር ያልተገባ አስጠያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባለች ግለሰብ ከኢትዮጵያዊነት ባህልና ስነ ምግባር ውጭ ያፈነገጠ ተግባር በላይቭ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸውም ታውቋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ የነበረ ቲክቶከር በቁጥጥር ስር መዋሉን ፖሊስ አስታውቋል። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከታችሁትን ማለት ነው። ፖሊስም ገና አሁን ብዙዎች ይቀሩኛል እያለ ነው። ለብዙዎችም ትምህርት ሆኖ ቀጥሏል ማለት ነው። ይህ ነገር እንዴት ታዩታላችሁ? ቀጣዮችም አንዳንዶች እንደሚቀጥሉ እየተነገረ ነው። በትናንትናው ዕለትም እንግዲህ የአዶናይ ልጆች የሚሰበስባቸው እሱ ማለት ነው ነፃ ዲቻ ወይስ ሌሎችም አሉና እነሱ ይፈታልን አባታችን ነው ያለሱ ማንም የለንም እያሉ ነው። አዶናይ እስር ቤት ገብቷል። ትላንት ጀምሮ ከሱ ጋር ነው የምበላው፣ ከሱ ጋር ነው የምጠጣው። ዛሬ የለም ጥፋት ካለ በሱስ ምክንያት ነው የምለምነው በእግዚአብሔር። አዶናይ ችግር የለም አይዞህ፣ ይሄ ሁሉ ለበጎ ነው ያልፋል፣ ችግር የለም። እስር ቤት ገብቷል። አዶናይ እስር ቤት ከገባ አንድ ቀን ቆይቷል። በቃ አዶናይ እስር ቤት ገብቷል እና ያለሱ ምንም እራት አይችልም። ምግብ ከሱ ጋር ነው ያለው፣ ምንም በቃ ሁሉ ነገር ከሱ ጋር ነው፣ ወደን ከሱ ጋር ነው የምኖረው። ያለሱና ምንም ነገር ናቸው። ይቅርታ አድርጉልኝ፣ ይቅር በሉኝ። እሱ የሰራው ጥፋት አለ፣ ይቅር በሉኝ። ኢትዮጵያ ውስጥ ሁላችን ነው ይቅርታ የምጠይቀው፣ ይቅር በሉኝ። የቲክቶክ ቤተሰቦቼ እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልኝ።
ማንም የለንም የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ እኛ ያለ አዶናይ ማንም የለንም በእናታችሁ አዶናይን አስፈቱት እኛ ማንም የለንም ያለ አዶናይ ተስፋችን አዶናይ ነው በእናታችሁ አስፈቱት ያለሱ ምሳ ቁርስ በልተን አናውቅም ካየነው አንድ ቀን ሆኖናል የቲክቶክ ቤተሰቦቻችን የተመለከታችሁት እንግዲህ በጣም እያዘኑ ነው ልጆቹ ማለት ነው ምክንያቱም እሱ ነው ሙሉ ወጪ ቤት ተከራይቶላቸውም ያለውን ነገር ከበር አድርጎ የሚያኖራቸው ማለት ነው እና ቀጥል ማሳያችሁ እንግዲህ ከመታሰሩ በፊት ከእዩ ጩፋ ጋር ተገናኝቶ ነበር እና ለምን እሱ ላይ ብቻ ፎከስ ተደረገ በተደጋጋሚ እየወሰደና እየመከረ ያለው ነገር ብዙዎችን አስቆጥቷል እንዲያውም ከስግጥ ወደ ስግጥግጥ በል ጠላትን እርገጥ ግዛይን ነበር አድምጠን እንመለስ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል ሰግጠህ ረግጠህ አሁን ይሄ ዘመን የሚረገጥበት ጊዜ ነው አልሰማም ብለህ ታርጌትን ምታ ያልተረዳ ሱሪውን አውልቆ ሊሄድ ይችላል ከተማ ሁሉ እኮ ሱሪውን አውልቋል በእናንተ ስለናንተ የመጣ መቅሰፍት እኮ እየደበደበው ነው ህዝቡ እየገሸለጠው መንግስት ሆይ ፌደራል ፖሊስ ሆይ መርገጥንም ያስተምሩትን እርገጡልን ባይሆንም ቢያንስ ህግ አስታክሱልን ከነካቿቸው አትነኳቸው ከነካቿቸው እንደሰማችሁት እንግዲህ ስለ አዶናይ የተናገረው ጋዜጠኛው በጣም ትክክል ነው ብዬ አስባለሁ ለኔ ምክንያቱም አንድ ፓስተር ተብሎ የሃይማኖት አስተማሪ ተብሎ እንዴት ስግጥግጥ ብለ ረግጠህ ግዛ ሚል እሱን ያሳመነውና ሞራል እየሰጠው ነበር ከጀርባውም የመኖሩ ነገር ይህ መጠየቅ አለበት እየተባለ ነው ምክንያቱም ይነግረው የነበረው አንዳንድ ምክሮች በጣም ብዙዎችን ወደ ገደል የሚሰዱ ናቸው ምክንያቱም አንዳንዱ የተረዳበት የስግጥን መንፈስ ራቁቶቹን ሲሆኑ አይታቸዋል በጣም ብዙ ልብሳቸውን እየወለቁ እንደ ብድ ይሆኑ ብዙ አይነት ነገሮችን ከገደል ላይ ይወርዱ ከዛፍ ላይ ይወርዱ ይወጡ ብዙ ህይወትን አደጋ ላይ የሚጥሉ ነገሮችን ሲያደርጉ የስግጥ ፍምስ የሚለው ነገር ሳይረዱ በመቅረታቸው ማለት ነው እሱም እንግዲህ ለኔ ለደህንነቴም ስለሚያሰጋኝ ይቅር ከዚህ በኋላ ስግጥ የሚለውን አትጠቀሙ በዚህ ምክንያቱም መጥፎ ነገር አታድርጉ ብሎ ነበር ነገር ግን ለሁለተኛ ጊዜ ከእዩ ጩፋ ጋር ከተገናኙ በኋላ እንዲያውም ስግጥግጥ ብለህ ነው መቀጠል ያለብህ እርግጥ አድርገህ ነው መግዛት ያለብህ የሚለው ነገር ይሄ በጣም አጠያያቂ ነው ሰው ያለቅሳል ያማራል እኔ ነገሩን መሬት አውርደን እንነጋገር እውነቱን ለመናገር አይጠቅም እስከመቼ ድረስ የኢትዮጵያ ልጆችን በተለያየ መንገድ ማኑዋሊ ያጋፈጥን በጉልበት ያጋፈጥን እንሄዳለን መስራት እየቻልን በመጨረሻም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ በአዶናይ ጉዳይ ዝምታቸውን ሰበሩ። እንደሚታወቀው ታዋቂው ቲክቶከር አዶናይ ይኖርበት ከነበረው ካናዳ ወደ ኢትዮጵያ በመምጣት በሰራቸው ስራዎቹ እጅግ በጣም ከፍተኛ የተባለ ተቀባይነትን በማግኘት በአጭር ጊዜ ውስጥ ከነበረው 2 ሚሊዮን ተከታይ በአሁኑ ሰዓት ወደ 4 ሚሊዮን ተከታዮችን ለማፍራት ችሏል። በዚህም ከሰራቸው በጎ ስራዎች መካከል መንገድ ላይ ወደቁትን በማንሳት በሊስትሮ የተዳደሩ የነበሩትን ዲቻ ቦይ ሲወት በመቀየር አንጋፋው አርቲስት ሰለሞን የመኪና ስጦታ እንዲበረከትለት በማድረግ ቆሎ የሸጠች ትዳደር የነበረችውን መክሊቷን ተጠቅማ ከፍ ብላ እንድታደርጋቸውን ስራዎቹ የማይዘነጉ ሲሆን ባለባበስ ጉዳይ ተብሎ ባላደረገው ነገር መታሰሩ በህዝቡ ከፍተኛ የሆነ ቅሬታ ሊያስነሳ ችሏል። በዚህ ጉዳይም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ አዶናይ በጥርጣሬ እንደታሰረ በመግለጽ ቲክቶክ ክሬቲቭ አዋርድ ላይ የነበረውን አለባበስ ቪዲዮን ለመመልከት ሞክረናል። ከኢትዮጵያነት ባህል ወግ ያፈነገጠ አልነበረም። ቀጣይ ምን መስራት ከምንስ መጠቀቅ እንዳለበት እንደ ልጃችን ነግረና መክረን እንለቋለን ሲሉ መናገራቸውን ከቅርብ ሰዎች የወጡ መረጃዎች ያሳዩኛል። እንደሚፈታም እኛ ተስፋ አለን። ከሌሎቹ አንጻርም እንግዲህ እሱ ብቻውን በለጽጋለሁ ሳይሆን ብዙዎችን ይዘን እንደግ በጎ ስራው የበዛ ነው። ከሌሎቹ አንጻር አጸያፊ አለባበሶችና መጥፎ ነገሮችን ያላደረገ በመሆኑ ማለት ነው። ታዲያ ከእዩ ጩፋ ጋር ያለውንም አሁን ብዙዎች ሐሳብ እየሰጡበት ነው። በውስጡ ትልቅ ሚሽንና አጀንዳ አለው። እሱም በደንብ መጠየቅ አለበት እያሉ ነው ማለት ነው። አዶናይ 2 ጊዜ የእዩ ጩፋን ቢሮ እንዳንኳኳ መመልከት እንችላለን። የመጀመሪያው እንግዲህ ለትውስታ እንዲሆናችሁ እንከፍተዋለን። ሰላም አለን ሰላም አላችሁ።
አረፍ በሉ። ፎርማሊ ዝም ብለው አየር ላይ ላይቭ እያስተላለፉ እዩ ጩፋ ሳያቅ የጽህፈት ቤቱ ራሱ ወስኖ እሱ ጋር እንዲሄዱ አድርገው ነው ድራማ የሰሩት። ያው እዚህ ጋር የተለመደ ድራማ ብቻ አይደለም፣ የአጋንንት ድራማ ይሰራሉ። ያልወጣ አጋንንት ወጣ ይላሉ፣ ያልተፈጠረ ተአምር ተፈጠረ ይላሉ። ከዛ ጋር ተያይዞ አዶናይም ያው ቲክቶከር እንደመሆኑ ቲክቶከር ደግሞ ታውቃላችሁ በድራማ የታጀበ ህይወት ነው ያለው አብዛኛው ቲክቶከር። ከዛ ጋር ተያይዞ የድራማው አካል ሆኗል እዚህ ቪዲዮ። በተለይ በዚህ አይነት ስራዎች ላይ የተሰማሩ ሰዎችን መደገፍ ማገዝ የኔም አንዱ የአገልግሎት ክፍል ስለሆነ የታመሙትን ማሳከም፣ የተራቡትን ማብላት፣ አካላዊ የውሸቱን ማትዩት የተራቡትን ማብላት፣ የደከሙትን ማገዝ፣ ሰፖርት ማድረግ የዩ ጩፋ አገልግሎት ሆኖ አያውቅም በህይወቱ። ከራባቸውም ከደከሙ ሰዎች ዘይቴ ያበረታቸዋል ይፈውሳቸዋል እያለ ገንዘብ መሰብሰብ ነው እንጂ አላማው ያሉትን አጀንዳዎችና አምኖት ሄዶ አዶናይ እንግዲህ ከሱ ጀርባ እየተደረጉ ያሉ ነገሮችን በዚህ መልኩ ተረዱት እያለ ነው። እናንተስ ሐሳባችሁን ስጡበት። በመቀጠልም እንግዲህ የታሰሩትና ሌሎች ጋር የሚታሰሩት ታዋቂዎች ከአለባበሳቸው ወይም ባህላቸው ከኢትዮጵያ ባህልና አለባበስ ውጭ የሆነና መጥፎ ነገሮችን የሚያስተምሩ ሆነው ከተገኙ ከ3 ወር እስከ 3 ዓመት ድረስ ሊፈረድባቸው ይችላል ይላል። የተያዙ ቲክቶከሮች ጥፋተኛ ሆነው ከተገኙ በኢትዮጵያ ሕግ እንዴት ይታያል? የሕግ አማካሪና ጠበቃ ሳሙኤል ግርማ እንደገለጸው ግለሰቦቹ የፈጸሙት ድርጊት በኢፌድሪ የወንጀል መቅጫ መሰረት እያንዳንዳቸው ከ3 ወር እስከ 3 ዓመት እስራት ሊያስቀጣቸው እንደሚችል ተናግረዋል። የኢትዮጵያ ሕዝብ የራሱ አለባበስና ባህል ያለው ሲሆን ሕፃናትና ትላልቅ ሰዎች በሚያዩበት ሁኔታ ወጣ ባለ አለባበስ ጡት እያሳዩ መታየት፣ ወንዶችም የሴት ልጆችን አይነት አለባበስ ለብሰው በአደባባይ የወጡበትና ለህዝብ ያሳዩበት መንገድ መንግስት ወይም ህግ የለም እንዴ የሚያስብል ነው ብለዋል። በአዋርዱ ላይ ግለሰቦቹ ያደረጉት ነገር እጅግ አስነዋሪና የወረደ ተግባር በመሆኑም የኢትዮጵያ ህግ ይከለክላል፣ በዚህም የቅጣት ዝርዝርም አስቀምጧል ብለዋል። ይህን አዶናይ ታሰረ። ምን አረገ? እንጃ ታሰረ። ሙሉ ቀን ስታዩ ነበር ዛሬ? ናቁት አይደል ልፋትህን? ታዲያ ምን ይገርማል? ያሞገሰም ሊያዋርድህ ስተትህን ተግቶ ይለቅማል። የአንድ ሰሞን ነው የመውደድ ግፊያው፣ አይታወቅም ሰው መታጠፊያው። ጠዋት የሰቀለ ሲጨላልም ወደ ማምሻው ይጥልሃል አሽቀንጥሮ ያወርድሃል ከተከሻው። የተከተለ ሁሌም ካንተ ጋር አይሰለፍም። የሰው ምስጋናው የሰው መውደዱን መንፈቅ አያልፍም። ልፋትህን ቀስ በቀስ ያደርገዋል ሁሉም አመድ። ብልጥ ከሆንክ አንበሳዬ ከሽኮኮ ጋር። ስለ አዶናይ መታሰር እንግዲህ ከትልቅ እስከ አዋቂ እስከ አረጋውያን ብዙዎች እንግዲህ ያደረገውን ነገር መልካም ነገር ባለመስራት በእንደዚህ አይነት ስሜታቸውን እየገለጹ ይገኛሉ ማለት ነው። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም